ከእርዝ ውጪ ግራቪቲ ያለበት ቦታ አለ? የት? ብላክ ሆል ግራቪቲ። ሌላስ? ከእርዝ ውጪ ሌሎች ፕላኔቶች ላይ ግራቪቲ አለ? አለ ሌሎች ፕላኔቶች ላይ? እሺ ስንት ነው ግራቪቲ ምድር ላይ? ወጋው 3 አንተ The acceleration due to gravity is 9.8 meters per second square. But gravity is a force. Gravity is not 9.8. It is the acceleration of gravity. Gravity force now. ስለዚህ gravity ስንት ነው መሬት ላይ? እንጃ። It depends on the mass. ለምሳሌ በኔና በሷ መካከል ያለው ማለት በኔና በመሬት መካከል ያለው force of gravity እና በሷና መሬት መካከል ያለው force of gravity አንድ አይደለም. Because F is equal to gm1 m2 over what? r square. G gravitational constant, m mass of earth, mass to ግን የኔ የማራማዊት የብሌን አንድ አይደለም ይለዋወጣል። ስለዚህ it's not the same. But gravity ግን ሌላም ቦታ ላይ ይገኛል. Acceleration of gravity. ለምሳሌ መሬት ላይ acceleration of gravity ስንት ናት? 10 meter per second square. What about in Jupiter? Gravity I think ባልሳሳት 24.5 meter per second square ነው። በጣም ትልቅ ነው። ለምንድን ነው ግራቪቲ ትልቅ የሆነው ጁፒተር ላይ? because mass of the Jupiter ማሷ ትልቅ ነው የጁፒተር። ፀሐይ ላይ ደግሞ ብትሄዱ በጣም ትልቅ ነው። እንግዲህ እንደነገርኳችሁ ቀላል ሐሳብ ናቸው። ዋና ላነሳ የፈለኩት ሐሳብ ዛሬ apparent and real weightlessness ነው። ሁለቱ ነው ግራም ያጋቡት። እነዚህ ከድሮም ጀምሮ የምታውቋቸው ናቸው። ማስ ዌት ብዙም ችግር አይፈጥርባቸውም። እንዲሁ ግን ነክተነው እናልፋለን። ማስ ምንድነው ዌት ምንድነው ብናቀው አይከፋም ብናስታውሰው። እና ምናልባት በሌሎች ገለጻስ ማስ እንዴት ተደርጎ ሊገለጽ ይችላል? ዌትስ ስንል እነዛ እንደዚሁ። ዋና ሐሳባችን ግን ዛሬ apparent and real weightlessness ነው። ሁለቱን ነው ምናምን። ይሄን ቃል ሰምታችሁ ታውቃላችሁ? apparent and real weightlessness 9ኛ ክፍል 11ስ አልሰማችሁ? apparent weightlessness real weightlessness ምናምን አልሰማችሁም? 9 11 9 በተለይ በደንብ ይወራል። 9 ላይ በጣም ይወራ ሐሳብ ነው። እስቲ ደብተራችን ዝጋውን፣ ደብተራችን ዝጉበት። አጠገባችሁ ያለውን ሰው ደብተሩን ዝጉበት። የምትወዱት ከሆነ ብቻ የማይመቻችሁ ከሆነ አትዝጉበት፣ ይጻፍ ተውት። ጀስት ከወደዳችሁት ያው ያልተዘጋባችሁም ሰዎች በቃ ስለማትመቿቸው ነው። አንደርስታንድ አድርጉ። እሱ ተረዷቸው። በቃ አሁን አቤል አይመቸማ አይምቶ በቃ አትዝጋበት። ተው ካልተመቸ ችግር የለም። ግዴታ አይደለም። ተዋደዱ እያልኩ አይደለም ያለው። ችግር የለም። በቃ እሺ ጥሩ በቃ ሳሮናውን አይመችሽም ከድሮም። እሺ ዝግት አድርጊበት። ዝጊበት። እሺ let's see this mass and weight. እስኪ ማስ እና ዌይትን ከማየት እንጀምር። ማስ and weight ድሮ በአማርኛችን የምታስታውሷት ከሆነ ማስ የምትለዋን ሐሳብ መጠነ ቁስ በማለት ተምራችኋል። መጠን ቁስ የቁስ መጠን or it is the amount of matter on the body ላይ የሚገኙ የማተሮች ብዛት ማለት ነው። አለቀ። for example ዳኒ ስትመለከቱት he's made up of matter or he's made up of atom ከአተም ነው የተሰራው። ጥቅጥቅ ካሉ አተሞች ልክ እንደዚህ ይሄውና ፊቴ ይሄው እጄ ይሄው እግሬ ልክ እንደ ጥቅጥቅ ካሉ አተሞች ነው የተሰራው። የነዚህ የአተሞቹ የነዚህ የቁሶቹ መጠን ማለት ነው። ወይም የነዚህ የአተሞቹ amount it is the amount of matter contained on the body or ለምሳሌ ሁለት አይን አለ፣ አንድ አፍንጫ አለ፣ ጸጉር አለ፣ ጆሮ፣ አፍንጫ፣ ጥርስ፣ ከንፈር፣ እጅ ወዘተረፈ እነዚህ ሁሉ ተደምረው we call it mass ብለን እንጠራቸዋለን። which means mass of the body is always constant or it's not depend on the place ቦታ ላይ ዲፔንድ አይሆንም። እዚህም ሁለት አይን ሁለት ጆሮ ነው ያለኝ። ራስ ዳሽን ላይ ብትወጡኝ ሁለት አይን ሁለት ጆሮ ነው። ስፔስ ላይ ብትወስዱኝ ሁለት አይን ሁለት ጆሮ ነው። which means mass ቦታ ስለቀየራችሁ የሚቀየር ነገር አይደለም ማለት ነው። ያስማማናል። so mass is the measure of the amount of matter and as we know that this matter is made up of atom and atom has 3 particles ሶስት ፓርቲክሎች አሉት። ማማ ኤሌክትሮን ፕሮቶን እና ኒውትሮን in other way mass is the total number of
ኤሌክትሮን ፕሮቶን ኤንድ ኒውትሮን በአንድ አተም ውስጥ የሚገኝ የኤሌክትሮን የፕሮቶንና የኒውትሮን ብዛት ማለት ነው it is the measure of the total amount of electron proton and neutron we can call it mass this mass is a scalar quantity which means direction necessarily አይደለም ማስን ዲፋይን ለማድረግ ስንት ኪሎ ሽንኩርት ልስጥ 4 ኪሎ ሽንኩርት ወደ ገበያ ስጠኝ ያማል ማለት ነው ስንት ኪሎ ቲማቲም ልስጥ 8 ኪሎ ቲማቲም ወደ አዲስ አበባ ስጠኝ አይባልም direction is not necessarily so it is what a scalar quantity and its SI unit is kilogram look but when we come to weight ወይም በአማርኛው ክብደት እንለዋለን ብዙ ጊዜ ኢንተርቼንጅ እያደረግናቸው እንጠቀማለን ክብደት ስንት ነው ስንባል 70 ኪሎ ግራም እንላለን but that's not a weight ግን አይደለም ስንት ነው ኪሎሽ 60 ኪሎ ነኝ ክብደት ስንት ነው 50 ኪሎ ነኝ 50 ኪሎ ብሎ ክብደት የለም because kilo is a mass ስለማስ ነው እያወራን ያለነው ኪሎ ካለ weight is a gravitational pull what does it mean pull what is pull in physics pull in physics pull is a force is a push or a pull of something አላለም እንዴ force ወይ መግፋት ነው ወይ መጎተት ነው ስለዚህ pull means in physics it is a force so weight is the gravitational pull the gravitational force weight is equal to force of gravity and we know that force is equal to mass times acceleration but in this case force of gravity ካለ gravity accelerate የሚያደርግበት acceleration ደግሞ ምንድናት እሷ g so weight is equal to mass times gravity ማለት ነው which means weight of the body is depend on gravity and the body weight gravity ላይ depend ይሆናል and gravity is depend on altitude gravity ደግሞ ከፍታ ላይ ዲፔንድ ይሆናል ወይም እንደ ቦታ ይለያያል ለምሳሌ አንድን ወርቅ ስምጥ ሸለቆ ስትለኩት ያለው ክብደትና ራስ ዳሽን ላይ ስትለኩት ያለው ክብደት እኩል አይደለም ስምጥ ሸለቆ ስትለኩት ወደ ታች በሄዳችሁ ቁጥር ግራቪቲ ይጨምራል ዌይቱ ትልቅ ነው ራስ ዳሽን ላይ ወጣችሁ ስትለኩት ደግሞ ግራቪቲ ወር ላይ ስትሄዱ እየቀነሰ ነው የሚሄደው ዌይቱ ትንሽ ነው so weight of the body can vary ሊለያይ ይችላል የአንድ ቦዲ weight ማለት ነው ያስማማናል so this weight is a vector quantity why ከተባለ weight is a force ነው so since weight is a force it is a vector quantity ቢሆንም ግን always the direction of this weight is toward the center of the earth ሁሉ ጊዜም ወደ earth center ነው ለምሳሌ አንዳንዴ የሚያወጣው ፎርስ ወደ ኢስት አሊያም ወደ ዌስት አሊያም ወደ ኖርዝ ሊሆን ይችላል but when we come to weight direction ምን ጊዜም ተመሳሳይ ነው ወዴት ነው ዳይሬክሽኑ toward the center of the earth እንዲህ ሲቆም toward the center of the earth ነው እንዲህ ብጣመም toward the center of the earth ነው ለምሳሌ እንዲህ አርክታችሁ ጭንቃ አስቀምጧት toward the center of the earth ነው weight ምናልባት እንዲህ ያለ ነገር ላይ እንድታስቀምጧት weight አብሮ እንዲጥምም አይልም አሁንም toward the center of the earth ነው ቀጥታ ወደ ታች ነው weight and its SI unit is what Newton why ከተባለ weight is what it's a force ነው ካለን the SI unit of weight is it's Newton and its direction is always toward the center of the earth so weight is equal to mass times gravity እስኪ ቀልድ ነው ጨዋታ ነው ግን እንዲሁ አይቅርብኝ ነው እሺ ጥያቄ ሳይሆን አይቅርብኝና what is the mass and weight of 100 kilogram body on the surface of the earth ማሱ ስንት ነው 100 ኪሎ ግራም የሚመዝን ቦዲ እርዝ ላይ ማሱ ስንት ነው ጮክ በላ እዚህ ይሰማ ስንት ነው ማሱ 100 ሳቲ 100 ብትሉ ችግር የለም እሺ weight is equal to mass times what gravity weight ከማን ጋር እኩል ነው ብያችኋለሁ force of gravity ጋር circular motion ላይ ስንመጣ አሳያችኋለሁ force of gravity ወደ ኬፕለርስ ሎ ኒውተንስ ሎስ ኦፍ ግራቪቴሽን ላይ ስንመጣ gm1 m2 over r square በዛ ራሱ የሰው ልጅ ክብደት ማወቅ ይችላልላችሁ mg ማስ ስንት ነው 100 ግራቪቲ 10 ስንት ይመጣል 1000 ኒውተን እሺ እስኪ 100 ኪሎ ግራም የሚመዝን አካልን ጁፒተር ላይ ደግሞ እንለካው ጁፒተር ላይ ስትሄዱ ማሱ ስንት ነው የትም ብትሄዱ ይለዋወጣል ለምሳሌ እዚህ ጋር ሁለት አይን ያለኝ በቃ ያው ማተር ሁለት አይን አለኝ ጁፒተር ላይ ብትወስዱኝስ
ያው ግራቪቲ ትልቅ ነውና 3 አይን አላወጣም 2 አይን ነው ተመሳሳይ ነው ሶ ማሱ ስንት ነው 100 ኪሎ ግራም ዌይታችንስ ማስ ታይምስ ግራቪቲ ማሳችን ስንት ነው 100 ግራቪቲ 24.5 ስንት ይመጣል 2450 ኒውተን አለቀ አይከብዱማ ቀላል ናቸው ምንም የሚከብድ ነገር የለውም አዎ አሁን ደግሞ የምንመለከተው አፓረንትና ሪል ዌትነስነስ እሺ አሁን አፓረንትና ሪል ዌትነስነስ ነው የምናየው ትንሽ ትኩረት ትፈልጋለች እቺ ነገር እሺ it is apparent and real weightlessness but just forget lessness የምትለዋን ሐሳብ እንርሳት weight የምትለዋን ሐሳብ ብቻ እንያዝ እስኪ ያው weightlessness ማለት weight የለውም ማለት ነው ግን weight አለው ራሱ ማለት ምን ማለት ነው እሱን እንመልከት what's the difference between apparent and real weight not weightlessness weight apparent weight እና real weight መካከል ምን አይነት ዲፈረንስ አለ እንግዲህ አንዳንዴ የሚሰማችሁ ነገርና የሆነው ነገር አንድ አይነት ላይ ሊሆን ይችላል that is why አንድ ቦዲ weight እንዳለው ፊል ለማድረግ እንዲሰማው ወይም ክብደት እንዳለው እንዲሰማው ሌላ ኤክስተርናል ፋክተሮች ያስፈልጋሉ without that external factor ክብደት እንዳላችሁ ፊል አታረጉትም which means ለምሳሌ ይህንን ብላክቦርድ ሲመታው እኔ ስመታው አይደለም ያመመኝ እሱ መልሶ ሲመታኝ ነው ተግባባን አይደል አሁን ህመሙ አይሰማኝም ለምን ምንም ነገር ስላልመታው ነው the same is that አንድ ቦዲ ክብደት ምንም ያክል እንኳን ቢኖረው ክብደቱን ፊል ለማድረግ ሌላ ኤክስተርናል ፎርስ ያስፈልገዋል which means there are two kinds of weight apparent and real apparent weight appear የሚያደርግ weight ማለት ነው the weight that appear which means የሚሆን ያለ ሳይሆን የሚፈጠር የሚሰማን or this apparent weight is the weight that you feel የሚሰማችሁ ክብደት is the weight በኋላ ጽፉታላችሁ is the weight that you feel የሚሰማችሁ ክብደት apparent weight ነው but it is not the real weight apparent ጊዜያዊ ስራ ተቀጥሬ ያለው ስትለን በቋሚነት ዘላለም መስራት ይችላል apparent ወተናል ስትል ግን ዘላለም apparent ተጣል የተወሰነ ጊዜ ነው ጊዜያዊ ነው apparent weight ለጊዜው ፊልም እናረጋው is the weight that you feel we call it apparent weight it is not the actual weight it is the weight that you feel this weight appear የሚያደርገው due to the action of gravity and other external force በግራቪቲ እና በሌሎች ኤክስተርናል ፎርሶች አማካኝነት ነው ፊል የሚያደርገው ሌላ ኤክስተርናል ፎርስ ከሌለ ፊል አታረጉትም መጣለው ለምሳሌ አሁን እኔ ክብደቴ 50 ኒውተን ነው ልበላችሁ መሬት ላይ ቆሜያለሁ አይደል ለምሳሌ ዳኒ ነው ብለን እንሰጥ ችግር የለም ዳኒ ክብደቱ ስንት ነው 50 ኒውተን አርፏል አላረፈም የሆነ ነገር ላይ አንድ ነገር ላይ ደግሞ ካረፋችሁ አንድ ሰርፌስ ላይ ኮንታክት ካደረጋችሁ ወደ ላይ ምን ይኖራችኋል ኖርማል ፎርስ ኤፍኤን ኦኬ እኔ የሚሰማኝ ክብደቴ ነው ወይስ ኖርማል ፎርስ ነው ኖርማል ፎርስ ነው አይደለም ምንም አይሰማም ይሰማል የሚሰማኝ ግን ብላክቦርዱ የመለሰልኝ ነው ስለዚህ እዚህ ጋርም if this one is the weight of the body ቦዲው ፊል የሚያደርገው የራሱን ክብደት አይደለም ሰርፌሱ የመለሰለትን ነው ያ ኖርማል ፎርስ ነው ተግባባል ስለዚህ ፊል የምታረጉት apparent weight ፊል ወይም ደግሞ apparent weight ማለት ፊል የምታረጉት ነው አይደል ይሄን weight ፊል የምታረጉት ምን ሲኖር ብቻ ነው ኤክስተርናል ፎርስ ሲኖር ለምሳሌ ከዚህ ዲስክ ላይ ነው ብዘል ፊል አላረገውም ክብደት አለኝ ወደታች for example ሂቺ ቾክ አሁን 2 ኒውተን ብትመዝን እጄ ላይ ሳለች 2 ኒውተን ትመዝናለች ግልጽ ነው እንዴት ካላችሁ summation of force at y mass times ወደ ላይ ኤፍ እና አላችሁ ወደ ታች ዌት አለ ቆሟላ አክሰለሬሽን ነው
0 ይሄን ወደዛ ብትወስዱት ኖርማል ፎርሱ ከማን ጋር እኩል ነው? ስለዚህ ይሄ ቦዲው ፊል የሚያደርገው ክብደቱን ነው። ክብደቱ 100 ኒውተን ከሆነ 100 ኒውተን ፊል ያደርገዋል። እሺ ቢንጠለጠል ደግሞ ቢያስ በሆነ ገመድ ቢያስ በሆነ ቴንሽን ቢያስ የእቃው ክብደት W ብንለው ተይዟል። እስኪ እንስራው። ሳሜሽን ኦፍ ፎርስ አት ወይ ማስ ታይምስ ወደ ላይ ማን አለ ወደ ታች ዌት ማስ ታይምስ ተንጠልጥሏል። ወደ ታች እየሄደም ወደ ላይ እየሄደም አይደለም አክሰለሬሽን ውስጥ ነው። 0 ማስ ታይም 0 እቺን ወደዛ ብትወጣ ቴንሽኑ ከማን ጋር እኩል ነው? ስለዚህ አንድ ቦዲ አሁን ዌቱን ፊል ያደርገዋል። እቺ ቾክ አሁን ዌቷን ፊል ታደርገዋለች። እንዲም ስትያዝ ዌቷን ፊል ታደርገዋለች። ስለቃት ግን ዌቷን ፊል አታደርገውም። አሁን ከዚህ ዴስክ ላይ ዝለሉ ብላችሁና በዘሉ ልባችሁ ውርቅ ክብደታችሁን ፊል አታደርጉትም። ክብደታችሁ። እሺ አንዳንዴ በሊፍት ስትሄዱ ወደ ላይ ስትሄዱ ሰውነታችሁ ክብድ ብሎ ያቅም፣ ወደ ታች ስትመጡ ደግሞ ሰውነታችሁ ልባችሁ ዝቅ ብሎ ያቅም፣ ምንም ክብደት ቅልል ብሎባችሁ ያቅም። the same with that which means ለምሳሌ ልክ እቺን ቾክ ስንለቃት ዌት አላት ወይ አላት ዌት፣ ነገር ግን ዌቷን ምንም ነገር ላይ ስለማታሳርፍ ምንም ምላሽ አታገኝም፣ ፊል አታረግም። ለምሳሌ እንቃዝም ብላችሁ አየር ላይ ብታስቀምጡት ወደ ታች ዌት አለው፣ ግን ወደ ላይ የያዘው ሌላ ኤክስተርናል ፎርስ የለም፣ ወይም ደግሞ ለሱ ምላሽ የሚመልስ ሌላ ፎርስ የለም። ስለዚህ ዌት አለ ወይ አለው፣ ግን ዌቱን ፊል ያደርገዋል አያደርገውም። ልክ መጥቶ ደግሞ ልክ መሬት ላይ ውድቅ ሲል ወደ ታች ዌት አለው፣ ወደ ላይ ደግሞ የሚመልስለት ኖርማል ፎርስ አለ። ያኔ ክብደት እንዳለው ይሰማል። እሺ ቆይ እና ልመጣ ነው። ለምሳሌ አንድ ቦዲ ውሃ ውስጥ በሚሰምጥበት ጊዜ ወደ ታች ምን ይኖራል? ዌታ። ውሃው እሱን የሚገፋበት ኃይል ደግሞ ምንድን ነው? ቦያንት ፎርስ። ውሃው ደግሞ እሱን ይገፋዋል ወደ ላይ። ለምሳሌ ጆግ ማስታጠቢያ ምናምን ገልብጣችሁ ውሃው ስከቱት ውሃው ወደ ላይ ይገፋዋል። ግልጽ ነው አይደል? ወደ ላይ የሚገፋበት ምንድን ነው? ቦያንት ፎርስ። ለምሳሌ ቆይ አሁን ብሌን ምናልባት 100 ኒውተን ሊሆን ይችላል የምትመዝነው። ብሌናውን መሸከም አልችልም። ውሃ ውስጥ ብከቷት ግን ብሌን እንዲይዣት ይሄድ ይችላል። ለምን? ውሃ ውስጥ ገባ ክብደቷ ይቀንሳል። ሪል ክብደቷ የሚቀንሰው አይደለም፣ አፓረንትሊ ፊል የምታደርገው ዌት ይቀንሳል። ለምን? ወደ ታች ዌት አለ፣ ወደ ላይ ቦያንት ፎርስ አለ። በዚህ ጊዜ እቃው የሚኖረው ዌት ስንት ነው? ለምሳሌ ዌቱ 50 ነው እንበል፣ ቦያንት ፎርሱ 20 ነው እንበል። ቦዲው ፊል የሚያደርገው ስንት ኒውተን ነው? 30። አፓረንት ዌት አልሰራችሁም? አፓረንት ዌት ማለት ዌት ኦፍ ዘ ኦብጀክት ሲቀነስማ ፕሬሸር ላይ የምታስታውስ ከሆነ ቦያንት ፎርስ ዌት ኦፍ ዘ ኦብጀክቱ 50 ከሆነ ቦያንት ፎርሱ 20 ከሆነ አፓረንት ዌት ነው። ይሄ ማለት ቦዲው ፊል የሚያደርገው 30 ኒውተን እንዳለው። ለምሳሌ ውሃ ውስጥ ብትገባ አሁን የሚሰማችሁ ክብደት የለም። ውሃ ውስጥ ስትገቡ ሰውነታችሁ ቅልል ይልባችኋል። ግን የምርስ ክብደታችሁ ቀንሶ ነው ወይ? አይደለም፣ ፊል የምታደርጉት ነው። ሶ sometimes ፊል የምታደርጉት ነገርና የሆነው ነገር አንድ አይደለም። ሪያሊቲው 50 ኒውተን ያላችሁ፣ ፊል የምታደርጉት ግን እናንተ 30 ኒውተን ነው። but this is the apparent one። እሺ ስለዚህ አንድ ቦዲ ዌቱን ፊል ለማድረግ የግድ ምን ያስፈልጋል? ኤክስተርናል ፎርስ ያስፈልጋል። ምሳሌ አሁን እንደው ከዚህ ዴስክ ላይ ብንዘል ሉክ እስቲ እንደው አሁን ፊል አደርገዋለሁ። ዌቱን ባይዘው ፊል እያደረኩት ነው። ክብደት አለኝ፣ ክብደት እንዳለኝ አውቃለሁ። ስዘል ግን ዜሮ ነው የምሆነው ለራሴ። በስመ አብ ዜሮ ነው የሆንኩት። እየዘለላችሁ ሞክሩት። ምንም ክብደት እንዳላችሁ ፊል አታደርጉም። ዜሮ ነው የምትሆኑት። ለምን? አየር ላይ ያላችሁ ወደ ላይ የሚመልሳችሁ ፎርስ አለ የለም። ስለዚህ ፊልም ማድረገው ነገር የለም። እጄ ላይ ፊልም ማድረገው ፎርስ ስንት ነው? ቆይ ፊልም ማድረገው ፎርስ ስንት ነው? እጄ ላይ ስንት ነው? ዜሮ። the same is that እቺም ጮክ ስትወርድ ፊልም የምታደርገው ዌት ዜሮ ነው መሬት እስከምትነካ ድረስ። we call real weight ላይ ደግሞ ስንመጣ real weight ደግሞ የምንለው the weight of the body the true weight of a body የቦዲው ትክክለኛ ክብደት። ለምሳሌ እዚህ ጋር የኦብጀክቷ ዌት ስንት ነው? 50 ኒውተን ትክክለኛው ማለት ነው። ይሄን ደግሞ ብለን እንጠራዋለን real weight። አሁን ይሄን አይደለም ልነግራችሁ የፈለኩት። ስለዚህ አፓረንት ዌት የሚሰማችሁ ነው፣ real weight ግን የሆናችሁት ነው። ተስማማን አይደል? በጣም ጥሩ። ይሄን ሳይሆን ላወራችሁ የፈለኩት አፓረንት ኤንድ ሪል ዌትለስነስ ነው። ይሄን ሐሳብ ያነሳ ነው 9ኛ ክፍል መጽሐፋችሁ ላይ the weight of a body in an elevator የሚል ኮንሰፕት አለ። አንድ ቦዲ ኤሊቬተር ውስጥ ሲሆን ክብደቱ ይልና 4 ኬዞች አሉት። እነሱን 4 ኬዝ ለማብራራት ነው እየመጣን ነው ገና። እሺ
እሺ አሁን እንግዲህ አፓረንት ኤንድ ሪል ዌይትን ከገባን እስቲ አንድ ላይ አፓረንት ዌይት የምንለው ትሩ የሆነ ዌይት ነው። ምን አይነት ዌይት ነው? ፊል የምታደርጉት አይደለም። ስለዚህ አፓረንት ዌይት a weight that you feel። እሺ አፓረንት ዌይት ላይ አፓረንት ዌይት ለስነስን ደግሞ ሲጨምሩበት ዌይት ለስነስ ማለት ነው ክብደት አልባ። ክብደቱ ስንት ሲሆን? 0። ስለዚህ አፓረንት ዌይት ለስነስ ማለት አፓረንት ዌይቱ ስንት ሲሆን ማለት ነው? 0። apparent weightlessness is when the apparent weight how much? 0. hey መቼ ነው apparent weight 0 የሚሆነው? yes apparent weight ማለት ምን የምታደርጉት ነው ብያችኋለሁ። ፊልም የምታደርጉት ለምሳሌ አሁን እቺ apparent weight አላት ይላል ተቀምጣለች አላት አይደለ? አሁንስ አላት ይላል ተይዛለች አላታ። ኦኬ አሁንስ ፊልም የምታደርገው weight አላት? apparent weight ስንት ነው? ስለዚህ እቺ ቦዲ apparent weightlessness ናት ይባላል። ለምን? አፓረንት ዌይቷ ስንት ስለሆነ? 0 ስለሆነ። ሪል ዌይቷ ግን 0 ነው። ቾኳ አይደለም። አፓረንት ዌይትለስነስ አፓረንት ዌይቱ 0 ሲሆን አንድ ቦዲ አፓረንት ዌይት የሚኖረው መቼ ነው ብያቸዋለሁ? ኤክስተርናል ፎርስ ሲኖር። ስለዚህ አፓረንት ዌይትለስነስ ማለት አፓረንት ዌይቱ 0 የሚሆነው መቼ ማለት ነው? ኢን ዘ አብሰንስ ኦፍ ኤክስተርናል ፎርስ። ኤክስተርናል ፎርስ የሚባል ነገር ምን ከሌለ ኦር ኮንታክት ፎርስ 0 ከሆነ ካልተነካካ ፊልም የምታደርገው ዌይት የለም። ፊልም የምታደርገው ዌይት የለም ማለት አፓረንት ዌይት 0 ነው። አፓረንት ዌይት 0 ነው ማለት አፓረንት ዌይት ለስነስ ብለን እንጠራዋለን ማለት ነው። እሺ ለምሳሌ አፓረንት ዌይት ለስነስን መቼ መሰላችሁ ፊልም የምታደርጉት? ለምሳሌ በሊፍት እየመጣችሁ ምናልባት ሙቪዎች ላይ ካያችሁ በሊፍት እየመጣችሁ ሊፍት ውስጥ ቆማችሁ በገመድ ተይዟል። ድንገት ገመዱ ብጥስ ሲል ሊፍቱ ቀጥሎ ወርታችሁ ወርዳል አይደል? በዛን ሰዓት ላይ ከላይ የያዛችሁ ነገር አለ? ሊፍቱን የያዘው ነገር አለ? የለም። ለሊፍቱ ምላሽ የሚመልስለት ፎርስ አለ ከታች? የለም። ስለዚህ አፓረንት ዌይቱ ስንት ነው? 0። አፓረንት ዌይትለስነስ ላይ ነው አይደል? ስለዚህ በዚህ ጊዜ አፓረንት ዌይቱ 0 ነው ማለት የምርም ካያችሁት ሊፍት ቢበጠስ ገመዱ ወርታይ ሲመጡ አየር ላይ እንሳፋሉ። ካያችሁ ሊፍት ውስጥ ያሉ ሰዎች ለምን ዌይት አላቸው፣ ግን ዌይትን ፊል አያደርጉትም። ክብደታቸውን ፊል ስለማያደርጉት አየር ላይ ይንሳፈፋሉ። ለምሳሌ ቆይ ሉክ እሺ ሉክ ከበድ ያለ ነገር የለም ከዚህ ውሃ ያለው እሺ አለው እሺ ቆይ በዚህ ላይ እሺ አምጪው ይሁን አምጫት እሺ ሉክ አሁን እኔ ዌይትን ፊል አደርገዋለሁ አላደርገውም? ከዚህ ላይ በምዘልበት ሰዓት ዌይትን ፊል አደርገዋለሁ አላደርገውም? ምንም አይነት ኮንታክት ፎርስ ላይ ዌይትን ፊል አላደርገውም ማለት አፓረንት ዌይቴስ ነው። አፓረንት ዌይቴ 0 ነው ማለት አፓረንት ዌይትለስነስ ላይ ነኝ አይደል? ስለዚህ በዚህ ያስኩት ዕቃ እኔ ወደ ላይ ሳልወረውረው ከእጄ ላይ ግን ይነሳል። ለምሳሌ አሁን ወርውሬው ነው ሳልወረውረው ከእጄ ላይ ይነሳል። ሉክ ምናልባት ከፍ ብል ኖሮ በደንብ ልዩነቱን ታዩታላችሁ። ከፍ ስላላልኩኝ በተወሰነ ነው የምታዩት። እሺ ጀስት ቼክ ኢት። በተወሰነ መልኩ ነው የሚነሳው ከእጄ ላይ ዱ ዩ ሲ ኢት። ወደ ላይ ወርውሬዋለሁ አልወረወርኩትም። እኔ ዌይትለስነስ ስለሆንኩኝ እሱ አየር ላይ ይንሳፋል። the same is that ሊፍት ውስጥ አየር ላይ ነው የምንሳፈፈው። አንድ ሁለተኛ ለምሳሌ እነዚህ ሚስማሮች ብናወጣቸው ውሃው ይፈሳል። ለምን? ከላይ ይዤዋለሁ። ስለዚህ ይሄ ቦዲያው አፓረንት ዌይት አለው የለውም? ለምን? ተይዟል አይደል? ስለዚህ አፓረንት ዌይት ስላለው ውሃው ዌይትን ፊል ያደርጋል። ስለዚህ ይፈሳል። በለቀው ግን ሚስማሮቹን ሳልከታቸው ሳልይዘው የሚፈሰው ውሃ ይቆማል። ለምን? ዌይትን ፊል አያደርግም። ስለዚህ ዌይት በውስጡ የለም፣ ጸጥ ነው የሚለው ለሱ። እሺ ሎኬት በጣም በፍጥነት ስለሆነ የሚታየው በደንብ አርክታችሁት። እሺ እሺ አፓረንት ዌይት አለው የለውም? አለው። ለምን? ተይዟላ። ሉክ ተይዟላ። ሉክ ሳልደፍነው ውሃው መፍሰስ ይቆማል። መቼ? ዌይትለስነስ ሲሆን ቆመ አልቆመም? ያ ለምን? ልክ ስለቀው ዌይትን ፊል ያደርጋል
ስለቀ ዌይትን ፊል ያደርጋል። ዌይትን ፊል ያደርግም ማለት ዌይት አለው የለው አለው እኮ ሪል የሆነ ዌይት አለው፣ ግን ዌይትን ፊል አያደርግም። which means apparent weight ስንት ነው? ዜሮ። apparent weight ዜሮ ነው ማለት ሃይላንዱ ዌይቱን ፊል አያደርገውም። ፊል አያደርገውም ማለት ምንም ነገር ወደ ውጭ አይፈስም። that is all እሺ ፍሪክሽን ይባላል። ቀጣይ አስተምራችኋለሁ እሱን ደግሞ። እሺ so apparent weightlessness የምንለው when the body feels zero weight ቦዲው ዌይቱ ዜሮ ሲሆን ማለቴ ሳይሆን ዌይት ፊል ማድረግ ሲያቆም ማለት ነው። ዌይት ደግሞ ፊል መቼ ነው የማያደርገው? ኤክስተርናል ፎርስ ከሌለ ወይም ኮንታክት ፎርስ ከሌለ ማለት ነው። ቀላል ነው። and when we come to real weightlessness ላይ ደግሞ ስንመጣ real weight ማለት ምን ማለት ነው? the weight of the body real የሆነው እውነት ማለት ነው። real አይደለም? real weight የቦዲው weight real weightlessness የቦዲው እውነተኛ ዌይት ዜሮ ሲሆን አይደለም is when the weight of the body is zero. but የአንድ ቦዲ ዌይት ግን ዜሮ ሊሆን የሚችልበት ብቸኛ ኦፕሽን when the gravitational field is zero or when the body is out of gravitational field ቦዲው out of gravitational field ካለ ብቻ which means ከግራቪቲ ውጪ ከሆነ ብቻ because real weight ማለት እውነተኛው weight ማለት ማስ ሲባዛ ግራቪቲ ከሌለ ብቻ አንድ ቦዲ ዌይቱ ዜሮ ይሆናል። ስለዚህ apparent weight the weight that you feel የሚሰማችሁ ነው። real weight የሆናችሁት ነው። this apparent and real weight are equal in two cases በሁለት ኬዞች እኩል ሊመጡ ይችላሉ። the first one when the body is at rest ለምሳሌ ቀጥ ብዬ ብቆም አሁን እዚህ ጋር ነው ቆሜያለሁ። ክብደቴ 50 ኒውተን ነው። መሬቱ ላይ ማሳርፉ 50 ነው። መሬቱ ይመልስልኝ ስንት ነው? ስለዚህ ሪል ዌይት ስንት ነው? 50 ኒውተን። እኔ ፊል ማድረገው ስንት ነው? መሬቱ ይመልስልኝ 50 ነው። 50 ነው። ስለዚህ አፓረንት ዌይት እና ሪል ዌይት እኩል ሊሆኑ ይችላሉ። መቼ? when the body is at rest ስትቆሙ ብቻ የሚሰማችሁና የሆናችሁት ነገር ተመሳሳይ ይሆናል ማለት ነው። እሺ አይደለም ኖ ልመጣ ነው። የሚሰማችሁና የሆናችሁት እኩል የሚሆነው ወይ ስትቆሙ ነው ወይ ያለ ምንም ለውጥ ስትጓዙ ነው። with a constant speed ብትጓዙ with a constant velocity move ስታደርጉ የሚሰማችሁና የሆናችሁት ተመሳሳይ ነው፣ አንድ አይነት ነው። let me show you ላሳያችሁ። ያዙት እና ላሳያችሁ። ያዙ እዚህ ጋር መያዝ የምትፈልጉት ሐሳብ ካለ ያዙና ላሳያችሁ። እሺ ቀጥል። ጥያቄ እስኪ እዚህ ላይ ጥያቄ አንሱ። እሺ አሁን ከፎቅ ላይ የሆነ ነገር ብንወርወር ማለት ነው ከማካ ንፋስ አለ አይደል? ያ ንፋስ ፊላር አይ አብስንት ይሄ ኢትዮጵያ ውስጥ ዩኒቨርሲቲ እስከምንገባ ድረስ ኤር ሬዚስታንስ አየር የለም። ዩኒቨርሲቲ እስከምንገባ እሺ ዩኒቨርሲቲ ስንገባ አለ አግኝቻለሁ አለ እኮ የለም አይደለም አለ። ግን ኤር ሬዚስታንስ ምን እናደርጋለን? የለም ብለን ነው የምናስበው። ተግባባና ኢግኖር እያደረግን ነው የምንሄደው። እሺ ስለዚህ all free fall bodies all free fall የሚያካሂዱ ቦዲዎች apparent weightlessness ላይ ናቸው ወይስ አይደሉም? ናቸው አይደሉም? አንድ ቦዲ ፍሪ ፎል ላይ ነው ማለት ምን ላይ ነው ያለው? apparent weight ስንት ነው? which means apparent weightlessness ይባላል። ተስማማ? እሺ ይሄው መጣን። ይሄው መጣን። ይሄ እንዲወራ ነው የመጣ ነው እዚህ ድረስ። Guess what?
ኬስ ዋን እነዚህን አራቱን ኬዞች ለመረዳት እንዲያስችለን ነው። አፓረንት ዌትለስነስ፣ ሪል ዌትለስነስ ነው ያልኩ ያጫወትኳችሁ። ኤን ኤክስፒ ጨዋታ ነካካለዋ ኖ እሺ ኬሌን እኮ ያፍራል ኖ እሺ ጌታ ሆይ እሺ come on ናው አፓረንት ዌትለስነስን በሚገባ ፊልም እናደርግበት ቦታ ምድር ላይ ኤሌቬተር ውስጥ ነው ወይም አፓረንት ዌትን። ከዛ ውጪ ብዙ ፊልም ማድረግ የምትችሉበት አይነት ኦፕሽኖች እኔ አይታዩኝም። መጽሐፋችሁ የሚያስቀምጠው ኤሌቬተርን ነው። ኤሌቬተር እንመልከት እስኪ። the weight of the body in an elevator ይሄ አሳንሰር በአማርኛ አሳንሰር ይሉታል። ሊፍት ውስጥ አንዳንዴ ወደ ላይ ሲወጣ ሰውነታችን ክብድ ይልብናል፣ ወደ ታች ሲመጣ ደግሞ ሰውነታችን ቀለል ይልብናል። እንደውም አንዳንዴ ሊፍት ወደ ላይ ልክ ሲነሳ ካስተዋላችሁ ድንግጥ እንላለን። አንዳንዴ የመጀመሪያችን ከሆነ እንደውም እንትኑንም እንይዛለን፣ ጥግ ላይ አስተውላችኋል? ጥግ እንይዛለን፣ እንደገፈ። ለምን ሰውነታችን ክብድ ይልብና እንደነግጣለን። ወደ ታች ሲመጣማ የባሰ ነው፣ በቃ ያስፈራናል፣ እየወደቅን ነው ይመስላል። ያንን ፊል እናደርገዋለን። ከሞን ቅዱስ ቀስቀሰው እስኪ እሱን ና ወደዚህ ሉክ ነው። for example when the elevator move upward or downward at a constant speed ኤሌቬተሩ ወይ ወደ ላይ ወይ ወደ ታች ግን በኮንስታንት ስፒድ ቢሄድ ምን ፊል እናደርጋለን? እሺ እስኪ እንስራ። summation of force at y mass times acceleration ቦዲ ወደ ላይ ሄዷል ቢባል ከማን ላይ ማንን ይቀንስ? ቴንሽን ማይነስ ዋት ኤምጂ ማስ ታይምስ በኮንስታንት ስፒድ ሄዷል ማለት ስፒዱ ኮንስታንት ነው፣ ዳይሬክሽኑም ተመሳሳይ ነው፣ ወደ ላይ ነው እየሄደ ያለው። ስለዚህ ቬሎሲቲ ምንድነው ማለት ነው? ኮንስታንት። if the velocity is constant the acceleration will be zero። ስለዚህ t minus mg is equal to mg ነው ወደዛ ብትወስዳ ቴንሽን ከማን ጋር እኩል ነው? ገመዱ ይሄ አሁን ቴንሽኑ ገመዱ የሚጎትተው ምናችሁን ነው? ክብደታችሁን ነው፣ ዌይታችሁና እናንተም ፊል የምታደርጉት ይሄንን ዌይት ነው። ስለዚህ there is no change in your weight ክብደታችሁ ላይ ለውጥ አታዩም በኮንስታንት ቬሎሲቲ ከሄደ። ለምን 50 ኒውተን ከነበራችሁ ገመዱም የሚይዘው 50 ኒውተን ነው። ስለዚህ እናንተም ፊል የምታደርጉት 50 ኒውተን ነው። አለቀ። ቆይ so there is no change on your weight ዌይታችሁ ላይ ለውጥ የሚባል ነገር እዚህ ጋር የለም። ቴንሽኑ ምኑን ነው የተሸከመው? ክብደታችሁን ነው። በቃ ስለዚህ ክብደታችሁን ነው የተሸከመው፣ እናንተም ክብደታችሁን ነው ፊል የምታደርጉት የተሸከመው። እሺ እዚህ ደግሞ እንምጣ እስኪ። when the elevator move upward with constant acceleration upward bed በኮንስታንት አክሰለሬሽን እንስራ እስኪ። summation of force at y mass times ወደ ላይ ይሄዳል ማለት ቴንሽኑ ነው ኤምጂ ነው የበለጠው። ቴንሽኑ ይበልጥ ነው፣ ስለዚህ ከበለጠው ላይ ያነሰው ነው። ወደ ላይ ፖዚቲቭ፣ ወደ ታች ኔጌቲቭ is equal to mass times acceleration on ዜሮ ነው አይደለም፣ ኮንስታንት አክሰለሬሽን ላይ ማስ ታይምስ አክሰለሬሽን። እስኪ እቺን ወደዛ እንውሰዳት። ቴንሽን is equal to እቺ ወደዛ ስትል ፖዚቲቭ ኤምጂ፣ ሌላ ደግሞ ማን አለች? ኤምኤ። ኦኬ አሁን ቴንሽኑ ገመዱ ያዘው ክብደታችሁን ብቻ ነው ወይስ ሌላም ነገር ጨምሯል? ስለዚህ ክብዳ እንደሆናችሁ ነው የሚሰማችሁ እናንተ። ለምን ከክብደታችሁ ውጪ ሌላ ፎርስም ይዟል ቴንሽኑ። ስለዚህ አሁን ፊል ስታደርጉት ሰውነታችሁ ክብድ ይላል። so you feel that your weight ክብደታችሁ ምን ሆነ ይመስላችኋል? your weight is increased ክብደታችሁ የጨመረ መስሎ ይሰማችኋል። እሺ በዚህ ጊዜ ሪል ዌይታችሁ ነው አፓረንት ዌይታችሁ ነው ታዲያ የሚበልጠው? ሪል ዌይታችሁ ኤምጂ ነው፣ ሪል እውነተኛው ዌይት። አፓረንት ዌይታችሁስ ፊል የምታደርጉት እናንተ ከበድ ያለ ነገር ነው። ስለዚህ in this case the apparent weight is greater than the real weight. okay what about in this case ሪል ዌይታችሁና ፊል የምታደርጉት ምንድነው? እኩል ነው። እስቲ ኬስ 3 ላይ እንምጣ። ልዩነት ይፈጥራል ደግሞ when the elevator move downward with constant acceleration ወደ ታች ቢሄድ እንስራ። summation of force at y mass times acceleration ወደ ታች ሄዷል ማለት ከሁለቱ ማን ይበልጠው?
ኤምጂ ቢበልጥ ነው ወርታች የሚለው ኤምጂ በልጧል ማለት ከበለጠው ላይ ያነሰው አይደለም ማስ ሲቀነስማ ኤምጂ ሲቀነስማ ቲ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ዜሮ ነው እንዴ አይደለም አለው ኮንስታንት ነው እንጂ ቲን ወደዛው ወሰደው ቲን ወደዚህ አምጧት ቲ ኢዝ ኢኳል ቱ ምን ኢች ወደዚህ ሲመጣ ኤምጂ ኢች ወደዚህ ሲመጣ ማይነስ ምን እንመልከት እስኪ አሁን ቴንሽኑ ገመዱ ያዘው ክብደታችሁ ነው ወይስ ከክብደታችሁ ቀንሶ ነው ያዘው ስለዚህ እናንተ አሁን ምንድነው የሚሰማችሁ ቀልል እንዳላችሁ ይሰማችኋል ለምን እሱ ያዘው ትንሽዬ ነገር ነው ይመስላችሁ ከክብደታችሁ ላይ የሆነ ነገር ቀንሶ ነው እየጎተተ ያለው which means you feel that your weight is reduced ወይም ክብደታችሁ እንደቀለለ ነው የሚሰማችሁ which means the apparent weight is in this case less than the real weight so you feel what you feel that your weight is what your weight is decreased weightaችሁ ምን እንዳለ ነው የሚሰማችሁ እንደቀነሰ weightaችሁ እንደቀነሰ ነው የሚሰማችሁ ማለት apparent weightaችሁ ይሄ የሚሰማችሁ weight ማለት apparent weightaችሁ ትንሽዬ ነገር ነው የሚሰማችሁ which means the apparent weight is less than the real weight case 4 when the elevator move look this one downward ወደ ታች ቢሄድ with an acceleration which is equal to the acceleration due to gravity acceleration ግን ከማን ጋር እኩል ቢሆን የሚሄድበት acceleration ከግራቪቲ ጋር እኩል ቢሆን እንስራው summation of force at y አንተ ድንቅ ነው እኮ mass times acceleration ወደ ታች ቢሄድ ማለት ማበልጧል mg በልጧል ስለዚህ ከበለጠው ላይ ያነሰውና mg ሲቀነስማ tension is equal to mass times acceleration ከማን ጋር እኩል ነው ተብለናል ከአክሰለሬሽን ዱቱ ግራቪቲ በኤቦታ ማን ልክተት እሺ ተመልከት ቲን ወደዛ ወሰድ ኤምጂ ነው ወደዚህ አምጣ እስኪ ኤምጂ እቺ ወደዚህ ሲመጣ ሲቀነስ ኤምጂ ኢዝ ኢኳል ቱ እቺ ወደዛ ብትሄድ ቲ ስንት መጣለች ቲው ዜሮ ነው ማለት ገመዱ አለ የለም ገመዱ የለማ ቲው ዜሮ ነው እኮ ማለት እቺ ቴንሽን ተበጥሳለች ማለት ነው ቆይ ሄይ ተመልከት ቲው ዜሮ ነው ማለት ገመዱ ተበጥሷል ገመዱ የለም because ገመዱ ካለ የሆነ ፎርስ ይዟል ግን ተበጥሷል ማለት ገመዱ ምንም አይነት ፎርስ የለውም ቴንሽኑ ዜሮ ነው ቴንሽኑ ተበጥሷል ማለትና ገመዱ የለም ማለት ይሄ ቦዲ ምን አይነት ሞሽን ነው የሚያካሄደው ምን አይነት ነው ፍሪ ፎል ነው ገመዱ የለም ፍሪ ፎል ነው የሚያካሄደው ማለት ፊል የሚያደርገው ዌት ስንት ነው apparent weight ዜሮ so in this case apparent weighታችሁ ስንት ነው apparent weight ለምን ከታች ኮንታክት ፎርስ የለም ከላይም የያዘው ገመድ የለም ስለዚህ apparent weight ስንት ነው ዜሮ ምን በባል ይታወቃል apparent weightlessness ጨርሻለሁ ይሄን ይመስላል good ተመልከት ቅድም ምን ተባብለናል the apparent weight of the body and the real weight እኩል የሚሆኑት መጀመሪያ ቦዲ ምን ከሆነ ነው at rest if the body is at rest ሆኖ ቦዲው ቢቀመጥ ወደ ታች የሚኖረው weight እና ወደ ላይ ፊል የሚያደርገው weight apparent weight እና weight of the object ምንድናቸው equal አንደኛው ኬዝ ነው and the second one is መቼ ነው apparent weight እና weight of the object እኩል የሚሆኑት yes at a constant speed ደግሞ ሲሄድ አሁንም ፊል የምታደርጉት ምናችሁ ነው ክብደቱን ስፒዱ ኮንስታንት ከሆነ ስለዚህ አንድ ቦዲ ከቆመ የሚሰማውና የሆነው አንድ አይነት ነው ሪሉና አፓረንቱ ተመሳሳይ ናቸው አንድ ቦዲ በተመሳሳይ ስፒድ ወደ ላይ ቢወጣ በተመሳሳይ ፍጥነት ወደ ታች ቢወርድ አሁንም ፊል የሚያደርገውና የሆነው አንድ አይነት ነው በቃ ስለዚህ ሁለት ኬዞች አሉ ማለት ነው
አፓረንት ዌት እና ዌት ኦፍ ኦብጀክት እኩል የሚሆንባቸው። አይ እኩል ነው ማለት አይደለም፣ ተመሳሳይ ቢሆን ለምሳሌ ወደ ላይ አሁን በ10 ሜትር ፐር ሰከንድ ዝም ብሎ ቢሄድ በቃ ፊልም የምታደርገው አንተ ክብደትን ነው። ወይም ደግሞ ወደ ታች በ10 ሜትር ፐር ሰከንድ ዝም ብሎ ቢመጣ ፊልም የምታደርገው ራሱ ነው። አይደለም ኬስቱማ አክሰለሬሽን አለው። ለምሳሌ ይሄ ወደ ላይ ሲወጣ ነው አይደል? ይሄው ወደ ታች ሲወጣ ነው ስራ ወደ ታች ቢወርድ ምንድን ነው የምታደርገው? እስቲ ንገረኝ። ወደ ታች ሲወርድ ወደ ታች ሄዷል ማለት ማበልጧል። ኤምጂ ሲቀነስ ማን ነው የምታደርገው? ማስ ታይምስ አክሰለሬሽን። አክሰለሬሽን ስንት ነው? ስፒዱ ኮንስታንት እኮ ነው። ይቺን ወደዛው ስረት ኤምጂ = ቲ ያው ነው ነው ነው። በተመሳሳይ ስፒድ ወደ ታችም ቢሄድ ወደ ላይም ቢሄድ ፊልም የምታደርገው ራሱን ነው።